ከዚህ በኋላ 3 ደረጃ ጨምራለሁ። 3 ደረጃ ጨምረዋል። አሜን። ልጸልይ? አዎ። እኔ ያን ለአንተ የጸለይኩት ስለ አገልግሎት ነው። አዎ። ግን እንዴት ነው አገልግሎት አልጀመርክም? አገልግሎት ገና አልጀመርኩም። ለምን ያልጀመርከው? የነበርኩበት ቦታ ሸኝ ስላላመጣው በዘይት ጸልይህ ሸኝ ስላላመጣው የሆነ አቤ 2 ላይ ነበርኩ። ከአደም ስመጣ ሸኝ ካላመጣው እጅ አንሳይ በጌታ በኢየሱስ ክርስቶስ ቅርብ ጊዜ አሜን። በሸኝ ምክንያት የቀረው ለሱ የጸለይኩት ለዛ ሰው የጸለይኩት አንተንም መካኒስ ቸርች ነው ማለት መካኒስ ወዲ ይሄም ያደጉት መካኒስ ቸርች ነው። ግን ከለው ከባድ ነው። ፈሪሳውያኖች ባይዘ ለኛ ይጠቅማሉ። እንዳንቋቋም እነሱ ባይኖሩ አናድግም። ተቋሚ ካለን የምታድገው መካኒስ ቸርች ነው አይደል? በጣም ትልቅ ቸርች ጫካ ውስጥ ነው ማለት ጫካ ውስጥ በጣም ትልቅ ቸርች አለ። አንተ ደግሞ ከቸርች ወጥቶ ወደ ላይ ሰፈር ነው ያለው። ከላይ ወርታች ወደ ቸርች ብትገባው አንድ ስም ብጠራ ታውቃለህ? እሺ ግዛቸው ግዛቸው የሚባል ሰው ታውቃለህ? ገዛኝ ማን ነው? ገዛኝ አለ። ገዛኝ ደምሴ ይባላል። ገዛኝ ደምሴ የት ነው ያለው? እዛ ያለበት ከታች የመጣው ቦታ ነው። ስራ ቦታ ያንተ ምንድን ነው ሰውየው? ንገረኝ። ጓደኛ ነው። እርግጠኛ አንድ ነገር ንገረኝ። ገዛኝ የሚባለው ሰው የመጠጥ ሰው ነው። ይጠጣል። አንድ ይጠጣል፣ አንድ ጭማቂ ይጠጣል፣ አንድ ቢራ ይጠጣል፣ ያገኘን ይጠጣል። እሱ ብቻ እንዳለች ሚስቱ ጭምር ጤናማ አይደለም፣ ቤት ውስጥ ጤናማ አይደለም። ሰውዬ ግን ኪዳን አለው፣ ክርስቲያን ነው። እሱ ሰውዬ በኩል አንተን አቅም ለማደካከል ሚላክ መንፈስ አለ። እሺ ሰበርኩ። አሜን። እስኪ እኔ አገልጋይ ነኝ በል። እኔ አገልጋይ ነኝ። እኔ አገልጋይ ነኝ። አላመንከኝም? ገዛኝ ያልኩ ሰውዬው አንተን መንገድ ለማሳት የሚሞክር ሰውዬ ነው። ችግር የለም ያለ አንተን የሚያደካክል ሰው ነው ማየው። እግዚአብሔር ሰበረው። አንድ መጨረሻ መልእክት ልንገርህ። እሺ የት ሀገር ያለው አንተ? እዚህ ቂጤ ላይ በጌታ ፊት 2019 ስንገባ 6 ወር 7 ወር አካባቢ ላይ ቦንጋ የሚባል ምድር ላይ ትልቅ መሬት በአንተ እጅ እግዚአብሔር አስረፍ ይሰጣል። አሜን። ቶታል ላወጣ እኮ አሜን። ቦንጋ መግባት ትፈልጋለህ? አገርክ ነው። ቦንጋ መግባት ትፈልጋለህ? አገርክ ነው። ይዞታ ወስደሃል ከአባትህ? ገና አልወሰድኩም። በሕይወት አለ። ጌታ ሰውን ገዴ ላስነሳት ነው። ይችላል። ወደድክም ጠላይ 1 2 3 ለ3 ሰዎች ድርሻው ሲደርስ ለአንተ ትልቅ መሬት አሜን። ለምን እንደዚህ እንደምንነገር አባቴ ትልቅ ባለጠጋ ነው። የመሬት ችግር የለበት። ትልቁ መሬት ያንተ ነው። አሜን። ኢየሱስ ጌታ ነው። ከሆነ ቅጥር ውስጥ ወጥተሃል። የሆነ ስራ ውስጥ ከገባህ በኋላ ወጥተሃል። ገባ ይሆነኛል ብለህ በደሞዝ ስራ ከጀመርክ በኋላ ትተወጣለህ። አላዋጣ ሲልህ በጌታ በኢየሱስ ሰው ከዚህ ሰዓት ከዚህ እንደቀባላ ወደድክም ጠላህ የምትነካው ነገር ሁሉ ይባረካል። አሜን። አስፈልሰንልህ ከልብስ ጋር የተያዘ በረከት ያለው አሜን። ልብስ ጋር የተያዘ በረከት ይፈስልሃል። አሜን። ትልቅ ሱቅ ትከፍታለህ። አሜን። ከአዲስ አበባ ወደዚህ ያመላለስክ ስራ ስትሰራ ይቻላል። አሜን። በኢየሱስ ይሄ በረከት ነው። አሜን። በረከት ነው። አሜን። አሜን። ሹፍርና ምናምን አታስብሽ። ሹፍርና ምናምን አታስብ። አንተ አሳብ ግን ሹፍርና ነው። ሹፍርና ለልብ ያለው ነገር ስለሚያገዳዩ አሜን። ይጀምራል። ከፍቁላ አይሽ ይኸው ይሳካላል ብሏል። ላጽናው እጅን አንተ መቼ ነው የምትሄደው? ሰኞ ለዛ ሰውዬ ደግሞ የወሰስተው ለዛ ሰውዬ ለአንደኛው ለአንተ የራስን ያዝ። ኢየሱስ ጌታ